ሰላም ሰላም እንዴት ከረማችሁ? በዛሬ ውሏችን ደግሞ ስለ ውሏችንና ስለ ልጆች ኮንፊደንስ አንዳንድ ሀሳቦችን እናነሳለን። እዚህ ጋር ለልጆች ቁርስ እያዘጋጀው ነው። ባይዘዌ ይሄ ዳቦ የአጃና የጥቁር ስንዴ ነው። ልጆቼ በጣም ዳቦ ስለሚወዱ ነጭ ዳቦ መስጠት ስላልፈለኩኝ ነውና ይሄ በጣም አሪፍ ነው። ሞክሩት፣ ደግሞ በጣም ነው የሚጣፍጠው። ልጆቻችን ኮንፊደንት እንዲሆኑ ምን ማድረግ አለብን ብላችሁ ታስባላችሁ? ልጆቻችን ላይ ምን መስራት አለብን ብላችሁ ታስባላችሁ? የእናንተን ኮሜንት ላይ ጻፉልኝ። እስከዛ የኔን ደግሞ ነግራችኋለሁ። እሺ፣ አንደኛ እኔ ማስበው ልጆቻችንን ከሌሎች ልጆች ጋር ማወዳደር። በቃ በጭራሽ የሌለብን ነገር ልጆቻችንን ከሌሎች ልጆች ጋር ማወዳደር የለብንም። እኛ ስናድግ የከሌ ልጅ አይተኸዋል፣ የከሌ ልጅ አይተሽዋል ተብለን ነው ያደግነው። አሁን እኛ ግን ልጆቻችን ላይ በጭራሽ እንደዛ ማድረግ የለብንም። እንደዚህ ነው። በዳቦ ነው። እሺ፣ በዳቦ ማማ በዳቦ ላሳይ። ሁለተኛው ስህተት ሲሰሩ ማሸማቀቅ የለብንም። የሆነ ነገር አጠፋ፣ ከጥፋት ተምረ በሚቀጥለው ይሄን ነገር አታደርግም ማለት ነው እንጂ ያለብን በጭራሽ ማሸማቀቅ የለብንም። እዚህ ጋር ደግሞ ለቦኤዝ ቁርስ እየሰራውለት ነው። ብሮኮሊ፣ የፈረንጅ ዱባ እና ስኳር ድንች እና የተቀቀለ ቦሎቄ ደግሞ አለኝ። ባይዘይ ቁርስ ላይ በጣም ፎከስ ማድረግ አለብን። እኔ በኖርማሊ ቁርስ ላይ ከሌሎች ሰዓት ይልቅ ለቁርስ በጣም ትኩረት ሰጣለሁ። ምክንያቱም ቀናቸውን በቃ በጣም ፍክት ብለው እንዲጀምሩ በቃ ብሩህ ሆነው እንዲውሉ ስለምፈልግ ቁርሳቸው ላይ በጣም ፎከስ አደርጋለሁ ከሌላው ይልቅ ማለት ነው። እዚህ ጋር ደግሞ ቅቤ ልቀባቸው ነው። የገበታ ቅቤ ነው እኔ የምጠቀመው፣ ያው ንጹህ ቅቤ ስለማይገኝ እና ደግሞ ትንሽ እንዳይሽቀን ስለማውል ማታ ነው ማጥባቸው። ስለዚህ እንዳይሽት ትንሽ ቅባት ጨምሬበታለሁ። ሌላ ደግሞ በኮንፊደንስ እንዲኖራቸው ልጆቻችን ማድረግ የምንችልበት ሌላኛው መንገድ ደግሞ ትናንሽ ውሳኔዎችን እንዲወስኑ መፍቀድ። ለምሳሌ ምን መብላት ትፈልጋለህ፣ የትኛውን ልብስ መልበስ ትፈልጋለህ ሊሆን ይችላል። የትኛውን ነገር መብላት ትፈልጋለህ፣ ምን መብላት ትፈልጋለህ የሚሉት ነገሮችን በራሳቸው እንዲወስኑ ስናረጋቸው በቃ ውሳኔ ሰጪ እንዲሆኑ፣ በራስ መተማመን እኔም እንደዚህ ማድረግ እችላለሁ፣ መወሰን እችላለሁ ብለው እንዲያምኑ ያረጋቸዋል። ሌላ ደግሞ ጥያቄ ሲጠይቁን ያለ መሰልቸት መመለስ። ልጆች በጣም ነው ጥያቄ የሚያበዙት። ይሄ ለምን ሆነ፣ ያለ ምን ሆነ በጣም ነው የሚጠይቁት እና ያለ መሰልቸት ጥያቄያቸውን መመለስ አለብን። የሆነ ነገር በመለስንላቸው ቁጥር የማወቅ ጉጉታቸው ይጨምራል፣ በራስ መተማመናቸው ይጨምራል፣ ይዳብራል ማለት ነው። ሌላ ደግሞ የቤት ውስጥ ስራዎችን ማሳተፍ፣ እድሜያቸው በሚፈቅደው መንገድ ኃላፊነት መስጠት ቤት ውስጥ ማለት ነው። ይሄ ለምን ይጠቅማቸዋል? እኔም አንድ ነገር ማድረግ እችላለሁ፣ እዚህ ቤት ውስጥ አንድ ነገር እያረኩ ነው ብለው እንዲያስቡ ያደርጋቸዋል ማለት ነው። ሌላኛው ደግሞ አዳዲስ ነገሮችን እንዲሞክሩ ማድረግ፣ እንዲሞክሩ መፍቀድ።
የሆነ ነገር ሳይሳካላቸው ሲቀር እኛ ማገዝ ወይ ያንን ነገር እንት ማለት ሳይሆን በቃ እንዲሞክሩ ማበረታታት፣ ድጋሜ ደጋግመው እንዲሞክሩ ማድረግ። ይሄ ለምን ይጠቅማቸዋል? ውድቀት የትምህርት አካል መሆኑን እንዲረዱ ያደርጋቸዋል ማለት ነው። ስለዚህ ሲሳሳቱ ሲሞክሩ ደግሞ አትችሉም አውቃ ያልቻልከበት ምን ነው እንትን ምልል ምናምን ሳይሆን አሁን ሞክርሃል ጎበዝ፣ በሚቀጥለው ደግሞ ይሳካልሃል ብለን ማበረታታት። የሁሉም ልጅ ነው ግን ምግብ ላይ በጣም ነው የሚያስቸግሩኝ የኔ ልጆች። በስማ በቃ አንድ ምግብ ለመጨረስ 1 ሰዓት 2 ሰዓት ነው የሚፈጅባቸው። እሺ ሌላኛው ደግሞ አብረናቸው መጫወት ነው። ከዚህ በፊትም ብየዋለሁ፣ አብረናቸው ስንጫወት እንደምንወዳቸው ፊል ያደርጋሉ። በደንብ ጊዜ ሰተናቸው አብረናቸው ስንጫወት በደንብ ኮንፊደንሳቸው ይጨምራል።
እነኚህ የኔ ሀሳቦች ናቸው። እናንተ ደግሞ ሀሳባችሁን ኮሜንት ላይ ጻፉልኝ። እንማማር፣ አብረን እንማማር እና በጣም ወዳችኋለሁ። ቻናሌን ደግሞ ሰብስክራይብ እያረጋችሁ እስከ መጨረሻው ተከታተሉኝ። አመሰግናለሁ። ባይ cheers. Lass.